አላገር የሚለው ቅጥል ስም ወጣልኝ ራሴው በሰራሁት ሙዚቃ ነው። እዚህ ካዛንቺስ አካባቢ የረጅም የዘመን ባህል ሙዚቃ አምባሳደር የነበረው ድምፃዊ ሰማይ በለው ከዚህ ዓለም በሞት ተለይቷል። በሀገራችን የባህል ሙዚቃ ዘርፍ ታዋቂነትን ያተረፈውና በብዙሃን ዘንድ ሰሜ ባላገሩ እየተባለ በሚጠራው ተወዳጁ ድምፃዊ ሰማይ በለው ህልፈት የተሰማንን ጥልቅ ሐዘን በህሩይ ሚዲያ ስም እንገልጻለን። ባደረበት የድንገተኛ ህመም ምክንያት በሕክምና ሲረዳ የቆየው ድምፃዊው በተወለደ በዛሬው ዕለት ሰኔ 8 ቀን 2018 ዓ.ም በተደረገለት የሕክምና ክትትል ህይወቱን ማለፉን የቀረቡ ቤተሰቦቹ አረጋግጠዋል። የኢትዮጵያን ባህል ወግና ታሪክ የሚያንጸባርቁ በርካታ የሙዚቃ ስራዎችን ለአድማጮቹ ያበረከተው ድምፃዊ ሰማይ በለው በሙዚቃው ኢንዱስትሪ ውስጥ በተለይ የኔ ዓለም ማራለሽ፣ ደቦት እንስራ በሚሉ የተወዳጅ ባህላዊ ዘፈኖች የራሱን ደማቅ አሻራ ጥሎ ማለፍ የቻለም ከያኔ ነበር። ድምፃዊ ሰማይ በለው ባለትዳርና የአራት ልጆች አባት እንደነበረ ከቤተሰቦቹ የተገኘው መረጃ ያመለክታል። ለወላጅ ዘመዶቹ እንዲሁም ለመላው የኪነ ጥበብ አድናቂዎች በሙሉ መጽናናትን ብርታትን ይመኛል። ፈጣሪ ነፍሱን በገነት ያኑራት ይላል ሩይ ሚዲያ።